በምስራቅ ሸዋ ዞን ፈንታሌ ወረዳ የብልጽግና ሰራዊት የከረዩ ኦሮሞዎች ላይ የጅምላ ግድያ መፈጸማቸው ተሰማ። ይህ መረጃ እስከደረሰን ድረስ 16 ሰዎች መገደላቸው ማወቅ ተችሏል። የከረዩ ማህበረሰብ አባላት በቅርብ ወደ ጦር ሜዳ እንዲያመሩ ሲያስገድዱ የነበሩ የብልጽግና ኃይሎች ህብረተሰቡ ወደ ጦር ሜዳ እንሄድም ማለቱን ተከትሎ የኦነግ ሸኔ አባል ናችሁ በሚል የገዳ አመራራትን በእጃቸው የሚገኙ 40 ሰዎችን ጨምሮ ከህብረተሰቡ ደግሞ 15 ሰዎችን በድምር 55 ሰዎችን አስረዋል። በትናንትናው ምሽት 16 ሰዎችን ከእስር በማስወጣት መግደላቸው ታውቋል። እነዚህ ሰዎች ሚጤ ዳገት ላይ አኖሌ ትክል ድንጋይ ጀርባ በጥይት እንደገደሏቸው ኦሮሚያ ሚዲያ ኔትወርክ አካባቢው ማረጋገጥ ችሏል። ይህ በዚህ እንዳለ ከተገደሉት ውጭ ያሉ 20 ሰዎች የት እንደደረሱ የማይታወቅ ሲሆን በትናንትናው ዕለት የብልጽግና መንግስት ጦሩን በፈንታሌ ወረዳ ዴቢቲና ሃሮ ቀርሳ በማስፈር በህዝቡ ላይ ጦርነት መክፈቱ ተገልጿል። በአሁኑ ሰዓት የብልጽግና ሰራዊት የሞቱ ሰዎችን እንዳያነሱ ህዝቡን መከልከሉን ተከትሎ ጦርነት በህዝቡና በብልጽግና ኃይሎች መካከል በአዲስ መልኩ ተጠናክሮ መቀጠሉ ታውቋል። በኦሮሚያ ከሚገኙ የተፈጥሮና የቱሪዝም መስህቦች አንዱ የሆነውና በደቡብ ምዕራብ ሸዋ ዞን የሚገኘው የወንጪ ሐይቅ በተባበሩት መንግስታት የቱሪዝም ድርጅት የዓለም ተመራጭ የቱሪዝም መስህብ ተብሎ መመዝገቡ ተሰማ። የአዲስ ስታንዳርድ ዘገባ እንደሚያመለክተው የዓለም የቱሪዝም ድርጅት በስፔን ማድሪድ ባካሄደው 24ኛው ጠቅላላ ጉባኤ የወንጪ ሐይቅ ተመራጭ የቱሪዝም መስህብ ነው በማለት እውቅና ሰጥቶታል። መሪዎቻችንን ታደጉ ሴቭ አወር ሊደርስ በሚል መፈክር እየተካሄደ ያለው የማህበረሰብ ሚዲያ ዘመቻ ባለፈው ማክሰኞ የጀመረ ሲሆን ዛሬ ለሶስተኛ ቀን ተጠናክሮ ቀጥሏል። ይህ የማህበራዊ ሚዲያ ዘመቻ ህዳር 9 2014 ዓ.ም በተመስገን ጥሩነህ የሚመራ ቡድን በቃሊቲ እስር ቤት የሚገኙ የኦሮሞ ፖለቲካ አመራሮች የታሰሩበት ድረስ በመሄድ የት እንደታሰሩና እነሱን ማግኘት እንፈልጋለን የሚል ጥያቄ ማቅረባቸውን ተከትሎ የተጀመረ ነው። ክስተቱን ተከትሎ እስረኞች፣ የእስረኞች ቤተሰቦች፣ የእስረኞች ጠበቆች፣ የኦሮሞ ህዝብና ወዳጆች እንዲሁም የተለያዩ አካላት የእስረኞቹን ደህንነት አደጋ ውስጥ መሆኑን ሲገልጹ መቆየታቸው ይታወቃል። ዘመቻው በግፍ በእስር ላይ የሚገኙ የኦሮሞ ህዝብ የፖለቲካ አመራሮች ደህንነት አደጋ ውስጥ መግባቱንና ይህንንም ለዓለም ህዝብ ለማሰማት መሆኑን የዘመቻው አዘጋጆች ለኦሮሚያ ሚዲያ ኔትወርክ በላኩት መልእክት ገልጸዋል። በዘመቻው የተለያዩ የህብረተሰብ ክፍሎች እየተሳተፉ መሆኑን የገለጹት አዘጋጆች አሁንም እየተደረገ ያለውን ዘመቻ በማጠናከር ለመሪዎቹ ድምፅ እንዲሆን ጥሪ አቅርበዋል። የኦሮሞ ነጻነት ሰራዊት ወደ ፊንፊኔ ተቃርቧል ሲል አንድ የፍራንስ 24 ዘገባ አመለከተ። አብዛኛው ትኩረት ወደ ሰሜኑ በሆነበት በዚህ ጊዜ በደቡብና በምዕራብ የሀገሪቱ ክፍል እየተዋጋ ያለው የኦሮሞ ነጻነት ሰራዊት ብዙ አካባቢዎችን መቆጣጠሩን ዘገባው አመልክቷል። ይህ በዚህ እንዳለ ሰራዊቱ ባወጣው መረጃ ምዕራብ ሸዋ አመያ ወረዳን መቆጣጠሩን ያሳወቀ ሲሆን የብልጽግና ሰራዊት ወደ ወሊሶ መሸሹ ተገልጿል። በተመሳሳይ በምስራቅ ሸዋ በወሰትና ፈንታሌ ሰራዊቱ በወሰደው እርምጃ ከመቶ በላይ የብልጽግና ሰራዊት አባላት ሲገደሉ ብዙዎች መቁሰላቸው ተገልጿል። በደቡብ ሰራዊቱ በጉጂ ዞን በወሰደው እርምጃ የነገሌ ቦረናን ስትራቴጂካዊ ስፍራ መቆጣጠሩን አስታውቋል። በጦርነቱ ብዙ የብልጽግና ሰራዊት አባላት መገደላቸውን ሰራዊቱ አክሎ ገልጿል። ይህ በዚህ እንዳለ በምስራቅ ወለጋ ነቀምቴ ከተማ 15 ኪሎ ሜትር ርቀት ላይ ሰራዊቱ በወሰደው እርምጃ ብዙ የስርዓቱ አባላቶች መገደላቸው ታውቋል። ከብልጽግና በኩል ስለደረሰው ጉዳት እስካሁን የተባለ ነገር የለም። የብልጽግና ስርዓት መጨረሻን ለማፋጠን የጦር ስምሪት ቅያሬ ማድረጉን የትግራይ ኮማንድ ፖስት አስታወቀ። ኮማንድ ፖስቱ ያደረገውን ውሳኔ ተከትሎ ብልጽግና የጦርነት ስልታዊ እርምጃ ውጤቶችን እንደ ወታደራዊ ድል ማቅረቡ ከውድቀቱ የሚያተርፈው አይደለም ብሏል። ዘርዝራለን። የብልጽግና ስርዓት ፍጻሜን በአጭር ጊዜ ውስጥ ለመደምደም ይረዳ ዘንድ ስትራቴጂክ የሆነ አዲስ የጦርነት ስልት ማበጀቱን የትግራይ ወታደራዊ ኮማንድ ፖስት ገለጸ። በሌላ በኩል የብልጽግና ስርዓት የትግራይ ሰራዊት ባደረገው አዲስ የጦርነትና የአቅጣጫ ለውጥን ተከትሎ ድሎችን እንዳገኝ አድርጎ የሚያወራው ነገር ነጭ ውሸት መሆኑንና ሞቱን የማያስቀርለት ነው በማለት በመግለጫው ጨምሮ ገልጿል። የትግራይ ሰራዊት ከባለፈው ሰኔ ወር ጀምሮ የትግራይን ህዝብ ሰላምና የመኖር ህልውናን ለመክፈፍ ወደ ትግራይ ገብተው የነበሩትን ጠላት በመስበር ችለናል የሚለው ወታደራዊ ኮማንድ ፖስቱ የብልጽግና ስርዓትን ፍጻሜ በፍጥነት ለማከናወን የሚረዳ አዲስ ስትራቴጂካዊ የሆነ የጦርነት ስልት መቀየሱን ባወጣው መግለጫ አስታውቋል። የብልጽግና ስርዓት በትግራይ ሰራዊት በተደረገበት ስኬታማ የማጥቃት እርምጃ
የፖለቲካዊ ወታደራዊና ኢኮኖሚያዊ አቅሙ በመሰባበር በማይሰራ ደረጃ ላይ መድረሱን የትግራይ ወታደራዊ ኮማንድ ፖስት በመግለጫው ውስጥ አስረግጦ ገልጿል። የትግራይ ሰራዊት በዚህ ጦርነት በወሰደው ስኬታማ የሆነ ወታደራዊ እርምጃ የብልጽግና ስርዓትና የአማራ ተስፋፊ ኃይሎች ከተስፋ መቁረጥ የተነሳ የሚመነጭ እርምጃዎችን በመውሰድ ላይ መሆናቸው ታይቷልም ብሏል። የብልጽግናና የአማራ ተስፋፊ ኃይሎች እየወሰዱ ባሉት በዚህ ተስፋ መቁረጥ ድርጊታቸው እድሜያቸው የገፋ ሚሊሻዎችና የደሃ ልጆችን በቂ ባልሆነ ስልጠና ወደ እሳት በማስገባት እየማገዱ መሆናቸውን ገልጿል። ከዚህ በመነሳት እነዚህ ኃይሎች ሊፈጥሩ የሚችሉትን መሰናክል በመገምገምና በአጭር ጊዜ ውስጥ የስርዓቱ ዕድሜን ማሳጠር የሚቻልበት በጣም አስፈላጊ ሆኖ በመገኘቱ አዲስ ስትራቴጂካዊ የጦርነት ስልት ተነድፎ ትዕዛዝ መሰጠቱን ገልጿል። በሌላ በኩል የብልጽግና ስርዓት የትግራይ ሰራዊት የስርዓቱን ህልውና በአጭር ጊዜ ውስጥ ለማክተምና ሂደቱን ለማቀላጠፍ የቦታ አቅጣጫ ለውጥ ማድረጉን ተከትሎ ልክ ተዋግቶ ቦታዎችን በማስለቀቅ እንዳሸነፈ በውሸት በማስመሰል እየሞከረ ነው ያለው ወታደራዊ ኮማንድ ፖስቱ ይህ የስርዓቱ የውሸት ፕሮፓጋንዳ ለመሞት ጣረሞት ላይ የሚገኘውን ነገር እንደማያስቀርለት በመግለጽ ይህ የስርዓቱ የውሸት ፕሮፓጋንዳም በአጭር ጊዜ ውስጥ እንደሚጋለጥ ጨምሮ ገልጿል። በመጨረሻም እያደረግነው ባለው ትግል ጠላታችንን የምንነቅልበት በወሳኝ የመጨረሻ ሰዓት ላይ ደርሰናል ያለው ወታደራዊ ኮማንድ ፖስቱ ህዝቡና የትግሉ ደጋፊዎች ከዚህ በፊትና በላቀ መልኩ ድጋፋቸውን ቀጥሉ በማለት ጥሪውን አቅርበዋል። የብልጽግና ስርዓት በበኩሉ ነፃ ባወጣቸው ቦታዎች ላይ አስተዳደራዊ መዋቅሩን እየዘረጋ እንደሆነ ቢገልጽም አስለቅቅ ያለው ባላቸው ብዙ ከተሞችና ሌሎች ሰፈሮች ላይ ግን እስካሁን ድረስ ጦርነቶች እንደ አዲስ ማገርሸታቸው ከወታደራዊ ምንጮች ለማወቅ ተችሏል። በሰሜን ኢትዮጵያ እየተደረገ ባለው ጦርነት ቆስለው የተማረኩ የብልጽግና ሰራዊት አባላት በጦር ሜዳ ከፍተኛ ጦር እየሞተ መሆኑን ተናገሩ። የሰራዊቱ አባላት በጦርነት ወቅት የቆሰለው በሚወድቁበት ጊዜ የብልጽግና ወታደሮች መሳሪያ አንስተው ጥለዋቸው እንደሚሸሹ ገልጸዋል። ዝርዝራለን። በሰሜን ኢትዮጵያ እየተደረገ ባለው ውጊያ የተማረኩ የብልጽግና ሰራዊት አባላት በጦር ሜዳ ያለው ሁኔታ አስከፊ መሆኑን ገለጹ። ቁስለኛና የሞቱ የሰራዊት አባላትን ሊያነሷቸው እንኳን ፈቃደኛ ለመሆናቸውን አክለው ተናግረዋል። እጃቸውን የሰጡና የተማረኩ አባላት በጦርነቱ ውስጥ ተመተው በቆሰሉበት ትተዋቸው እንደሚሸሹ አክለው ገልጸዋል። አያሌው ደባስ በአማራ ክልል የሰቆጣ ተወላጅ መሆኑን ይናገራል። አያሌው የመከላከያ አባል ሲሆን በኩብለላ ተከሶ በእስር ላይ እንደነበርና በ2012 ዓመተ ምህረት በይቅርታ መለቀቁን ይናገራል። አያሌው መስከረም 2014 ወደ አማራ ልዩ ኃይል መቀላቀሉን በመግለጽ ህዳር 17 መቁሰሉን ተከትሎ የሚያነሳው አጥቶ እዛው ማደሩን ይገልጻል። ስሜ አያሌው ደባሽ እባላለሁ። ዞን የሰቆጣ ወረዳ ዳህና ቀበሌ 021 ብርብራ ነው የሚባለው። መጀመሪያ መከላከያ ነበርኩ። መጀመሪያ መከላከያ 2006 መከላከያ ገብቼ 2010 ሰኔ እዚህ ታስሬ ያለው በኩብለላ ተከሰሽ እዚህ ታስሬ 2012 መስከረም 1 በይቅርታ ተፈትቼ ወጣሁ። አያሌው በጦርነቱ ሰው አልቋል፣ ህዝብ እየሞተ ነው ሲል ስለ ሁኔታው አስከፊ መሆን ያስረዳል። ሩቷን ቆስሏል፣ ብዙ ሰው ሞቷል። ሰው እየሞተ ነው፣ ያለቀ ነው። ህዝብ አልቋል፣ ህዝብም አልቋል። አዎ ወርተናል። እኛን ስላገኙን ነው እንጂ እኛን ያነሳን እናንተ ነው፣ የኛው አይደለም ያነሳን። ሰው ተጎድቷል፣ ብዙ ይቆስላል። በተመሳሳይ በጦርነቱ የቆሰለው የሰራዊት አባል ለአቅመ አዳም ያልደረሰው ዘነበ ፍቃዴ ደሴ ከማዕከላዊ ጎንደር መምጣቱን ይናገራል። 8ኛ ዙር ምልመላ ላይ ከ5ኛ ክፍል በላይ ያላችሁ ሁሉ ተዘምታላችሁ በሚል ተገዶ እንደተመለመለም ገልጿል። እኛ እኮ ሁሉንም እያየን አይደለም፣ እነሱን አስገድደው ነው ያመጡን። የቀበሌ ፖሊስ ምናምን ከ5ኛ ክፍል በላይ ያለ ተማሪ በሙሉ ውጣ ተባለ። በ8ኛው ዙር እዛኛ አብዛኛው ወጣ፣ አብዛኛው ቀረ። አሁን ግን መጨረሻ ላይ ግዳጅ ነው ብለው አወጡን። ሌላኛው ቁስለኛ አበባው አዲሱ በተመታበት ጥለውት መሳሪያ ይዘው መሻቸውንና እዛም በትግራይ ኃይሎች ከወደቀበት መነሳቱን ተናግሯል።
የሶማሌ ጉዳይ ኮንግረስ የዛሬ 67 ዓመት የእንግሊዝ መንግስት የመጨረሻዎቹን የሶማሌ ክልል መሬቶች በሚስጥራዊ ስምምነት ለኢትዮጵያ መንግስት አሳልፎ የሰጠበትን ቀን ተከትሎ አዲስ ንቅናቄ መጀመሩን አስታወቀ። ኢትዮጵያ እንደ ሀገር አጠቃላይ ህልውናዋ አደጋ ውስጥ መግባቷን ተከትሎ ኮንግረሱ ለሶማሊያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ደህንነት የበኩሉን አስተዋጽኦ ለማድረግ ያለመ መሆኑ ተገልጿል። ተጨማሪ ያለን የሶማሌ ጉዳይ ኮንግረስ ለሶማሌ ክልል ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ደህንነት የበኩሉን አስተዋጽኦ ለማድረግ ያለመ ንቅናቄ መጀመሩን አሳወቀ። የሶማሌ ጉዳይ ኮንግረስ ባወጣው መግለጫ የዛሬ 67 ዓመታት በአውሮፓውያን አቆጣጠር ህዳር 29 1954 ዓ.ም የእንግሊዝ መንግስት የመጨረሻዎቹን የሶማሌ ክልል መሬቶች የሶማሌን ህዝብ ሳያማክር ህገወጥ በሆነና ሚስጥራዊ ስምምነት ለኢትዮጵያ መንግስት አሳልፎ የሰጠበትና የሶማሌ ህዝብ ለብዙ ዓመታት በቀኝ ተገዥነት ቀንበር ውስጥ እንዲወድቅ የተደረገበት አሳማሚ ታሪክ ክስተት ቀን ሆኖ ይዘከራል ብሏል። ይህንን ቀን ምክንያት በማድረግ የሶማሌ ጉዳይ ኮንግረስ ለሶማሌ ክልል ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ደህንነት የበኩሉን አስተዋጽኦ ለማድረግ ያለመ ንቅናቄ መጀመሩን በታላቅ ደስታ እናበስራለን ብሏል። ተልዕኳቸውን በተመለከተም በአሁኑ ወቅት ኢትዮጵያ እንደ ሀገር አጠቃላይ ህልውናዋ አደጋ ላይ በወደቀበት አሳሳቢ ደረጃ ላይ ትገኛለች ያለው መግለጫ ይህንን ወቅታዊ ሁኔታ ያላገናዘበው የክልሉ መንግስት ህዝቡን ከሚመጣው አደጋና ከተጋረጠበት የድርቅ ችግር ከመታደግ ይልቅ ሀብትና ንብረትን በማሸሽ እኔ ከሞትኩ ሰርዶ አይብቀል ከሚል ግብዝ ሀሳብ በመነሳት በሶማሌ ጎሳዎች መካከል ግጭቶች እንዲቀሰቀሱና ህዝቡ ደም እንዲቃባ ለማድረግ ሌት ከቀን እየሰራ ይገኛል ብሏል። በመሆኑም ተልዕኳችን ሰፊ መሰረት ያለው የሶማሌ ቡድን በማደራጀት ህብረተሰባችን የነጻነት፣ የኮንፌዴሬሽን ወይም ራስን ዕድል በራስ የመወሰን መብት ስምምነት ላይ የሚደርስበት የሽግግር ወቅት ማዘጋጀት ነው በማለት አብራርቷል። አክሎም እንዳለመታደል ሆኖ አብይ አህመድ የኦሮሞ፣ የሶማሌ፣ የአፋር፣ የትግራይ፣ የሲዳማ፣ የወላይታ፣ የቅማንት፣ የቤንሻንጉል ጉሙዝ፣ ጋምቤላ፣ የሐረሪ፣ የጉራጌ፣ የስልጤና ሌሎች ህዝቦች ዋጋ የከፈሉለትን የራስን ዕድል በራስ የመወሰን መብትን ከማክበርና ከማስከበር ይልቅ አገሪቱ የአንድ አይነትና የጠቅላይ ግዥነት አስተሳሰብ ርዕዮት ባላቸው አድሃራውያን ኃይሎች እጅ እንድትወድቅ አድርጓል ያለው የሶማሌ ጉዳይ ኮንግረስ በዚህም የተነሳ በኦሮሚያ፣ በትግራይ፣ በቤኒሻንጉል ጉሙዝ፣ በቅማንት ህዝቦች ላይ ግልጽና ከዓመት በላይ የዘለቀ ጦርነት እንደታወጀባቸው ገልጿል። የሶማሌ ጉዳይ ኮንግረስ በመግለጫው ዛሬ ላይ የአብዛኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች መሠረታዊ ጥያቄ የስልጣን ክፍፍል ሳይሆን ዘለቄታዊ ደህንነታቸውና ጥቅማቸው ሊያስጠብቅላቸው የሚችል በተግባር ተፈጻሚ የሚሆን ውጤታማ የፌዴራሊዝም ስርዓት ወይም ኮንፌዴሬሽን እንዴት መመስረት እንችላለን የሚል እንደሆነ አስረድቶ በአንድ ብሔር፣ ሃይማኖትና ቋንቋ የበላይነት ላይ የተመሰረተ ያለፈውን እንዲሁም አዲስ ወለድ የጠቅላይ ገዥነት ስርዓት ለመመለስ የሚደረገውን የሴራ ፖለቲካ አጥብቀን እንቃወማለን ብሏል። የወላይታ ህዝብ አንድነት ንቅናቄ ሁለገብ ትግል እንደሚያደርግ ይፋ አደረገ። የወላይታ ህዝብ በአፍሪካ ቀንድ ከነበረው ከፍታና ክብሩ እንዲዋረድ ተደርጎ ወደ አሁኗ ኢትዮጵያ በጉልበት እንደተጠቃለለ የሚታወቅ ነው። ወደ ኢትዮጵያ ከተጠቃለለ በኋላ የኢትዮጵያ ማዕከላዊ መንግስት እጅግ በተጠናና በተወሳሰበ መልኩ ህዝቡ ላይ ብዙ ዘግናኝ በደሎችን በማድረስና የጭቆና መዋቅር በመዘርጋት በሂደት ዘር ማጥፋት ውጥን ነድፎ ሲንቀሳቀስ ቆይቷል ያለው የወላይታ ህዝብ ነጻነት ንቅናቄ ይህን እኩይ ተግባር ለማክሸፍ ሁለገብ ትግል ለማድረግ መዘጋጀቱን አስታውቋል። እስከ ዛሬ ሰላማዊ ትግል ሲያደርግ የቆየው የወላይታ ህዝብ ነጻነት ንቅናቄ የማዕከላዊ መንግስት በደል፣ ጭቆናና ፋሺስታዊ ውጥን እስካሁን በተደረገው ሰላማዊ ትግል ስልት ብቻ እንደማይቀለበስ አብዛኛው የወላይታ ህዝብ የሚረዳው ሀቅ ነው ያለው መግለጫው ይህ የ130 ዓመት የዘለቀው ዘግናኝ መዋቅራዊ ጭቆና በጊዜ ሂደት ይሻሻላል ብሎ የወላይታ ህዝብ ቢታገልም የተረጋጋው የዘር ማጥፋት ዘመቻ ተፋፍሞ ቀጥሏል ብሏል። በተጨማሪም የወላይታ ህዝብ ነጻነት ንቅናቄ በወላይታ፣ በኦሮሞ፣ በትግራይ ህዝብ ላይ እየደረሰ ያለው የጅምላ አሰራ፣ አፈናና ግድያ አውግዟል። አክሎም ፓርቲው ከሚያደርገው ሁለገብ ትግል በተጨማሪ በቅርቡ ከተጠራው የኮንፌዴሬሽንና ፌዴራሊዝም ኃይሎች ጋር ተጣምሮ ለመታገል ዝግጁ መሆኑን አረጋግጧል። ኦሚክሮን ተብሎ የሚጠራውና በደቡብ አፍሪካ የተገኘው የኮቪድ-19 ዝርያ ዓለም ላይ ከፍተኛ አደጋ ጋርጧል ሲል የዓለም ጤና ድርጅት አስጠነቀቀ።
ቫይረሱ በፍጥነት የሚዛመትና ትልቅ ጉዳት የሚያደርስ ነው ተብሏል። የዓለም የጤና ድርጅት ዶክተር ቴድሮስ አድሃኖም ኦሚክሮን ራሱን በመቀያየር ሌላ አይነት የኮሮና ቫይረስ የሚፈጥር ነው በማለት ይህን ፈተና ለመቋቋም ለደሃ ሀገራት የኮሮና ክትባት ቅድሚያ እንዲሰጥ ጥሪ አቅርበዋል። ደቡብ አፍሪካ ይህንን ቫይረስ በማግኘቷ አድናቆት የተቻራት ቢሆንም አሜሪካን ጨምሮ የተለያዩ ሀገራት በአገሪቷ ላይ የጉዞ እገዳ ጥለዋል። እገዳውን ተከትሎ የሀገሪቱ ፕሬዝደንት ራማፎሳ እገዳው ሀገራቸውን እንዳሳዘናት ገልጸዋል። ይህ የቫይረስ አይነት በካናዳ፣ እንግሊዝ፣ ፖርቹጋል፣ ቤልጅየም እና ኔዘርላንድ መገኘቱ